ስለ ሆድ ድርቀት በግልጽ መናገር ለብዙዎች ቢከብድም ችግሩ ግን በሚሊዮኖች የሚቆጠሩ ሰዎችን የዕለት ተዕለት ሕይወት የሚያቃውስ ዝምተኛ የጤና ቀውስ መሆኑ ይታወቃል። የሆድ ድርቀት ለሆድ መነፋት፣ ለጋዝ እና አልፎ ተርፎም ለኪንታሮት ዋነኛ መንስኤ እንደሆነ በሕክምና ጥናቶች ተረጋግጧል። ብዙዎች የመጸዳዳት ችግር ሲገጥማቸው በቀጥታ ወደ ማለስለሻ መድኃኒቶች ያመራሉ። ነገር ግን እነዚህ መድኃኒቶች ጊዜያዊ መፍትሄ እንጂ የችግሩን ስር መሠረት አይፈቱም። እንዲያውም በረጅም ጊዜ አንጀትን ሰነፍ በማድረግ ችግሩን እንደሚያባብሱ ጥናቶች ያመለክታሉ። ዛሬ በፋርማኮን ጤና የሆድ ድርቀትን በዘላቂነት ለመፍታት የሚረዱ 5 በሳይንስ የተረጋገጡ ከፍተኛ ፋይበር ያላቸው ምግቦች ይቀርባሉ። ወደ ፋርማኮን ጤና በድጋሚ እንኳን በደህና መጣችሁ። ይህ ሳይንሳዊ የጤና መረጃዎችን የምናቀርብበት መድረክ ነው። የሆድ ድርቀትን ለመፍታት ቁልፉ ፋይበር እንደሆነ ይታመናል። ፋይበር ሰውነታችን ሊፈጨው የማይችለው የካርቦሃይድሬት ክፍል ሲሆን ለቆሻሻ ማስወገድ ሂደት እጅግ አስፈላጊ ነው። ወደ ዝርዝሩ ከመሄዳችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እና የደወል ምልክቷን መጫናችሁን እንዳትረሱ። ወደ ምግቦቹ ከመሸጋገራችን በፊት አንድ ወሳኝ ሳይንሳዊ እውነት እንግለጽ። ሁለት አይነት ፋይበሮች አሉ፣ የሚሟሙ ፋይበር እና የማይሟሙ ፋይበር። የሚሟማው የአንጀት ቆሻሻ እንዲለሰል ሲያደርግ፣ የማይሟማው ደግሞ ቆሻሻው በአንጀታችን ውስጥ በፍጥነት እንዲጓዝ ያደርጋል። አሁን ሁለቱንም የያዙትን 5 ምርጥ ምግቦች እንይ። ምግብ 1 የተልባ ፍሬ። ተልባ ለሆድ ድርቀት ፍጹም መፍትሄ እንደሆነ ይታወቃል። በውስጡ ከፍተኛ መጠን ያለው የሚሟማ ፋይበር ይዟል። ይህ ንጥረ ነገር አንጀትን በማለስለስ ቆሻሻ በቀላሉ እንዲወገድ እንደሚረዳ ጥናቶች ያረጋግጣሉ። ተግባራዊ እርምጃ ተልባን ፈጭቶ መጠቀም ፋይበሩን ለማግኘት እጅግ የተሻለ መንገድ ነው። በቀን 1 ወይም 2 የሾርባ ማንኪያ የተፈጨ ተልባ በውሃ ወይም በምግብ ላይ በመነስነስ መጠቀም ይመከራል። ምግብ 2 አጃ በውስጡ ቤታ-ግሉካን የተባለ ልዩ ፋይበር ይዟል። ይህ ፋይበር በአንጀት ውስጥ ያለውን ውሃ በመምጠጥ የአንጀት ቆሻሻ እንዲለሰልስ ያደርጋል። በተጨማሪም አጃ በአንጀታችን ውስጥ ያሉትን ጠቃሚ ባክቴሪያዎች በመመገብ የምግብ መፈጨት ሥርዓትን እንደሚያሻሽል ሳይንሳዊ ጥናቶች ያሳያሉ። ተግባራዊ እርምጃ በጣም የተቀነባበረ አጃ ከመጠቀም ይልቅ ሙሉውን አጃ መጠቀም ከፍተኛ ፋይበር ለማግኘት ተመራጭ ነው። ምግብ 3 ምስር እና ባቄላ። እነዚህ የጥራጥሬ ዝርያዎች የማይሟሙ ፋይበር በከፍተኛ መጠን እንደሚይዙ ይታወቃል። ይህ ፋይበር የአንጀት ጡንቻዎች ቆሻሻውን በፍጥነት ወደ ውጭ እንዲገፉት ያደርጋል። በምግብ ውስጥ እነዚህን ማካተት የአንጀት እንቅስቃሴን እንደሚያፋጥን ጥናቶች ይገልጻሉ። ተግባራዊ እርምጃ እንደ ምስር ወጥ ወይም የባቄላ ሰላጣ የመሳሰሉትን በአመጋገብ ውስጥ አዘውትሮ ማካተት ለውጥ እንደሚያመጣ ይታመናል። ምግብ 4 ፕሩንስ ወይም የደረቀ ፕለም። ፕሩንስ ፋይበር ብቻ ሳይሆን ሶርቢቶል የተባለ የተፈጥሮ ንጥረ ነገር በመያዛቸው ይታወቃሉ። ሶርቢቶል በአንጀት ውስጥ ውሃ እንዲሳብ በማድረግ የአንጀት ቆሻሻን ያለሰልሳል። ሳይንሳዊ ጥናቶች እንደሚያሳዩት ፕሩንስ ከተወሰኑ መድኃኒቶች ይበልጥ ውጤታማ መሆናቸው ተረጋግጧል። ተግባራዊ እርምጃ በቀን ጥቂት ፍሬዎችን መመገብ ወይም ጭማቂውን መጠጣት ለውጥ ለማምጣት በቂ ነው። ምግብ 5 አረንጓዴ አትክልቶች እንደ ጎመን፣ ቆስጣ እና ብሮኮሊ ያሉ አትክልቶች በማይሟሙ ፋይበር የበለጸጉ መሆናቸው ይታወቃል። በተጨማሪም በውስጣቸው ያለው ማግኒዚየም የአንጀት ጡንቻዎችን በማዝናናት ቆሻሻው በቀላሉ እንዲወጣ እንደሚረዳ ጥናቶች ይጠቁማሉ። ተግባራዊ እርምጃ በእያንዳንዱ የምግብ ሰዓት ላይ በቂ መጠን ያለው አረንጓዴ አትክልት ማካተት የሆድ ድርቀትን ለመከላከል ዋነኛው መንገድ እንደሆነ ይታመናል። ለማጠቃለል ከመሄዳችን በፊት አንድ እጅግ ወሳኝ ሳይንሳዊ ማሳሰቢያ እናቅርብ። ፋይበር ብቻውን አይሰራም። ፋይበር እንደ ስፖንጅ ነው። ውሃ ሲመጥ መጠኑ ይጨምራል፣ ስራውንም በብቃት መወጣት ይጀምራል። ስለዚህ እነዚህን ምግቦች መጠቀም ሲጀመር በቀን ውስጥ ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት ግዴታ እንደሆነ ጥናቶች ይመክራሉ። በአጠቃላይ የሆድ ድርቀትን በዘላቂነት ለመፍታት የተልባ ፍሬ፣ አጃ፣ ጥራጥሬዎች፣ ፕሩንስ እና አረንጓዴ አትክልቶችን በአመጋገብ ውስጥ ማካተት ቁልፍ መፍትሄ እንደሆነ ይገለጻል። ከሁሉም በላይ ደግሞ ፋይበሩ እንዲሰራ በቂ ውሃ መጠጣት እንደሚገባ ይመከራል። ይህ ቪዲዮ ጠቃሚ ሆኖ ከተገኘ ለሌሎች ሼር እንዲደረግ ይመከራል። እናንተ የሆድ ድርቀትን ለመፍታት ምን አይነት የተፈጥሮ ዘዴ ትጠቀማላችሁ? በኮሜንት መስጫው ላይ ያሳውቁን። ፋርማኮን ጤና ጤናውን ይጠብቁ። መረጃ ይኑርዎት። በሚቀጥለው ቪዲዮ እንገናኝ።